አንድ ነገር ልንገርሽ በአየር ስለሆነ የሚያወራው የኛን ድምጽ የኛን ንግግር ወስዶ ስለሆነ የሚያዳምጠው አየር ላይ ስለሆነ ጎረቤቶች ይሰማሉ ምን አረገ ጎረቤቶች ምስክር እንዳይሆኑኝና ለኔ ጥሩ ነገር እንዳያስቡልኝ ጆሮአችን ይዘጋል ሁሉን ነገር በድምጽ ምሰማ ሲሆን በሽታውንም የሚልከውንም በድምጽ ነው የሚያሰማኝ ሽታም ሲሆን በድምጽ ነው የሚያሰማኝ ዝንብም ቢሆን በድምጽ ነው የሚያሰማኝ መጣላ ዝንብ ይልካል ነው መንግስት ብሎ ነው በመንግስት ስም ነው አታልላቸው ማታለል ነው ይሄ ማሚ እኔ ለማጥቃት ሰዎች እየተጎዱብኝ ነው እነኛ ሰዎች ምንም በማያውቁት ነገር ችግር እየመጣባቸው ነው በዘር ማንዘር ውስጥ የሚገባ ቂም በቀለኛ መንፈሶች አሉ ካንቺ ጋር ነው የገባው ወይስ ባንኩ ነው የሚሸጠው አሁን አውቀሽብኛል ወርቅሽን ሸጠሽ ጨርሰሻል መንፈሱ ጸበል መግባት ይፈልጋል አቃለው ራስ ነው የሚያወራው ማሚዬ ራስ እኮ ነው የሚነግረኝ በጆሮዬ ወይ ጸበል ውስጥ ልግባና ደና ልሁን ነው ምን ያረጋል ሽታ ነው የሚለክብኝ ባፍንጫዬ ያ ሽታ እኔ የምናገረው ነገር እንድረሳ እንደውም አንዳንዴ ወረቀት ይዤ እጽፋለሁ እንዳይጠፋብኝ እኔ እግዚአብሔር አዋቂ ነኝ የምሰማ ሰው ነኝ የምስራች አለን ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ ልብ ይበሉ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን ለበለጠ መረጃ በ0973 96 9469 ላይ ይደውሉ ቴምር ሪል ስቴት ሰላም ሰላም ጤና ፍቅር ክብር እጅግ ለምንወዳችሁ እንዲሁም ደግሞ ለምናከብራችሁ ውድ ሣድስ ቤተሰቦቻችን እንደምን ቆያችሁን መንፈሳዊ ሳይንሳዊ የሆነው ሣድስ ሚዲያ ላይ ነው ያላችሁት ዛሬ እንግዲህ ከአንድ እንግዳ ጋር መተናል የራሷን ታሪክ ነው የምታጋራን ግን በእነዚህ ታሪክ ውስጥ ደግሞ በብዙ አሁን እየተደመጠ ያለ ነው በእኛ ውስጥ ሆኖ አሊያም ደግሞ ከሰዎች ጋር ባለ ግንኙነት መካከል ላይ የተለዩ ድምጾችን እንሰማለን የሚል ተደጋጋሚ ሐሳቦች በተለይ ወደ ሣድስ ሚዲያ ይመጣሉ እንዲህ አይነት የህይወት ታሪክ ያላት ከሷ መንፈሳዊ ንቃት አለኝ ከምትለው ጋር ተያይዞ የተለየ የመናፍስታዊ ድምጾችን እሰማለሁ እለያለሁ ዓለምን እየበጠበጠ ያለ የሰው ታሪኮችን በሰው ህይወት ውስጥ እየገባ ጣልቃ እየገባ ያለውን የመንፈስን ድምጽ አደምጣለሁና ህዝቡ በዚህ እንዲነቃ ብላ ስቱዲዮአችን ተገኝታለች ከሷ ጋር አብረን ቆይታ እናደርጋለን እህታችን እንኳን በሰላም መጣሽ እንኳን ደህና ቆያችሁ እስኪ ሙሉ ስምሽን ያለውን እንግዲህ አሁን እያልሽን እንዳለው አንቺ ካለሽ መንፈሳዊ ንቃት ጋር ተያይዞ በውስጥሽ ውስጥ ሰዎች ጋር የሚደረጉ መንፈሳዊ የሆኑ ጥቃቶችን በድምጽ ሰማለው እያልሽን ነው ወደዛ ሐሳብ ከመሄዳችን በፊት ራስሽን በደንብ አድርገሽ አስተዋውቂልን እሺ እኔ ምስራቅ ከበደ እባላለሁ የመጣሁት ከቂርቆስ አካባቢ ነው እሺ ተወልጄ ያደግኩትም እዛው ቂርቆስ ነው እዛው ቂርቆስ አዎ ቂርቆስ ነው የተወለድኩት ያደግኩት እሺ በህይወት ጊዜ እንግዲህ አሁን እስካለሽበት የህይወት መንገድ ድረስ ያለፍሻቸው መንገዶች አሉ አይደለ ሀገር ውስጥ ከሀገር ውጭም የነበረ ታሪክ ነበረሽ እስኪ ከነዛ እንዳሳሽ እሺ እኔ ያው በልጅነቴ ያው በመዋዕለ ሕፃናት አደግኩኝ ከዛ ደግሞ ትምህርት ስጨርስ ወደ ስራ ነው የገባሁት ስራ ትንሽ እየሰራው ያው ቤተሰብ ለመርዳት እናቴን ወደ ውጪ ሄጃለሁ ውጪ ትንሽ ቆይቼ እዛ በጣም የሚያስቸግር ሰው መጣብኝ የሚያስቸግረኝም ሰው በሰዎች ውስጥ እየገባ እሷ እንደዚህ ናች እሷ እንደዚህ ናት እያለ ማለት ስም እየሰጠ በጣም ሲያስቸግር በመሃል ደግሞ እናቴ ነይ ልጄ በጣም እዚህ የሆነ ነገር ልሆንብሽ ነው ልሞትብሽ ነው ወደ ሀገር ግቢ ስባል ተነስቼ መጥቻለሁ የት ሀገር ነው የነበርሽው ቤሩት ነው የነበርሽው እሺ ሰው መጣና በሰዎች መካከል ገባ አልሽ ሰው ነው የሰው መንፈስ ነው የሰው ሆኖ በሰዎች ጆሮ ነው የሚናገረው ሰው ነው በሰዎች ጆሮ ነው የሚናገረውና እኔ ሳልሰማ በሰዎች ውስጥ ገብቶ እሷ እንዲናት ነው የሚላቸው ገብቶሻል አካል አለው ወይስ መንፈስ ነው ሰው ነው አካል አለው ሰው ነው ለዚህ አንቺ አጠገብ ተቀምጦ ነው ስላንቺ ለሰው የሚያወራው እኔ አጠገብ ሳይቀመጥ በጆሮ ይሄደ ነው በአየር የሚገናኝ ማለት ነው እንደዚህ ወደ ጆሮ ያቀረበ የሚናገር አሁን ሰው ማለት ያው አሁን አጠገብ እኔና አንቺ የተነጋገርን ያወራን ነው ያለን አዎ ስለዚህ እኔ እዚያው ስቱዲዮ ካሉ ወዳጆቻችን ጋር አብሮ አንቺ ሳሰሚ አልፌ ሄጄ መናገር አልችልም እውነት ነው ስለዚህ የሰው መንፈስ ነው ወይስ አካል የለበሰ ነው አካል ለብሶ መንፈስ ነው ማሚ አካል ለብሶ መንፈስ ነው ምን ይያለ ነው የሚነግራቸው አሁን ለምሳሌ የራሱን ስራ እሷ ሄዳ ጥንቁልና ልትሰራ ነው
ገብቶሻል አባባሌ። ሄዳ ቁጭ ልትን ነው እንደዚህ በሏት የለም የሆነ ስድብ ነገር ማንቋሸሽ፣ ራቋት፣ አትቅረቧት፣ እሷን ተዋት፣ የለም ይሄ ሰው አብሮኝ እንዳይሆን እያለ ያወራል። በምን አወቅሽ አንቺ ሰዎቹ ይሄንን ነገሮች ነው? አሁን ሰዎቹ ባይነግሩኝም በፊት የማቅበት ነገር አለ፣ ግን ብዙ እንዳላቃርጎኝ ይዞኝ ነው። አሁን ነው ሁሉም ነገር ወደ ራሴ ሲመጣና ማወቅ ስጀምር ለጓደኞች እየደወልኩ ስናገር ነካ ልጁ እንዲበልቡ የሚለን ነካ ለዚህ ነው ማለት ጀመሩ። ምስክሮችም አሉኝ። ልጁ እንደዚህ በሉ ይለን ነበር ነካ ምስራቂ እንደዚህ ሆና ነው እግዚአብሔር ሰው ሆና ነው የሚባለው። ገብቶሻል አባባሌ? እስኪ አስረጅኝ። ምንም አልገባኝም ምስራቂ። አሁን እኔ የእግዚአብሔር ሰው ነኝ። እኔ ኃጢአተኛ ነኝ፣ እንደማንኛውም ሰው ነኝ። ግን ክፋትም አልሰራም ማለት አልችልም። እኔ ክፋት አልሰራም ልበልሽ፣ እኔ በራሴ ማለት ነው። መጥፎ ነገሮችን እቃወማለሁ። ሰዎች መጥፎ ነገር ሲሰሩ እቃወማለሁ። ሲጠላሉ አልወድም፣ ወይ ሲሰዳደቡም አልወድም። ሰዎችንም ሄጄ ማማት አልወድም፣ ማንሳት አልወድም። እኔ ግንኙነቴ በቃ ሰላማዊ ነው። በሰፈርም የምታወቀው በስራዬ ቦታም በቃ ውጭም ቢሆን የሚያቀኝ ሰው በዚህ ነው ከልጅነት ጀምሮ። ስለዚህ ይሄ ሰው ማጠላላትን ያመጣው ከዚህ ይመስለኛል። የእግዚአብሔር ሰው ስለሆንኩ ይመስለኛል። ለይቶ እኔም ብቻ ከሰዎች ነጥሎ እኔም ብቻ መልካም ተግባር ስለምታደርግ መልካም ስራ ስለምሰራ ለሰዎች ከምን መጣ? ምናልባት በዘር ከምን እንደመጣ አላውቅም፣ ግን አካባቢ ያሉት ሰዎች ያውቁታል። ማንም ሰውየውን መንፈሱን አካል ለብሶ ሰው ነው። አካል ለብሶ ሰው ነው። እስኪ ስለ ሰውየው አስረጅኝ። የሚያውቁት ሰዎች የነበረ ታሪክ ካለው ልክ አንቺን አታክ በሚያደርግበት መንገድ ከሌላ ሰዎች ጋር እንዲያይ ግንኙነት ጥቃት የሚያደርስባቸው ካሉ? እሺ እኔ አሁን በሌላ ሰዎች ላይ ጥቃት የሚያደርሰውን ነገር በፊት አላውቅም፣ ግን አሁን ከውጪ በመጣው ሰዓት ሰፈሬ ላይ የራሱን ስራ ወደ እናቴ አድርጎ ወደ ቤተሰቦች ያርጉ ሲያስወራባቸው ሲያዝኑ አይቻለሁ። ግን የዛን ሰዓት የሚያወሩትንና የሚናገሩትን ድምጽ መቅዳት ማስቀመጥ ለኢንፎርሜሽን ለሰዎች እንደው ለማስረዳት ወደ ህግም ሲል ለማሳወቅ ያኔ እኔ ምንም ነገር እንዳለ ከናቡን አርጎኝ ነበረ። ገብቶሻል አባባሌ? መንፈስ ሆኖ በሰው ጆሮ ያወራል። የራሱን ስራ ግን ወደ ሰዎች አድርጎ ነው። ያን ሰው ተጠረጥሪዋለሽ እንጂ እንዲያለኝ ብለሽ ታዝኛለሽ እንጂ እሱን አልለውም ነበረ በፊት። እንዴት ሪከርድ ልታረጊው ነው? እንዴት ልከሹ ነው? በጆሮ ነው የሚያወራው? በጆሮ ነው የሚያወራው። ግን መጀመሪያውኑ ሰዎች እንደዛ ሲሆኑ ማለት ሰዎችን በሉ እያለ ሲያስነግር ምን ሲል እኔ የምሰማው በድምጽ ነው። ግን እሱ የሚያወራቸው በውስጥ ነው። ገብቶሻል አባባሌ? እነሱ የሚያወሩት በውስጥ ነው የሚነጋገሩት። ሚነግራቸው በውስጣቸው ያው ጆሮም ያወራቸዋል፣ በውስጣቸው ይነጋገራሉ። እኔ አሁን ለምሳሌ በውስጥ ያወራለሁ አልብቻ ሰሚኝም ሪከርድ መደረግ ይችላል። እሱ ሪከርድ መደረግ አይችልም እኮ ማዝነው እኮ ይሄ ነው። አዎ እኮ ሪከርድ ማድረግ ብችል ኖሮ ሰዎች እየወጡ እንዲበሏት ሲል ሲያዛቸው ሪከርድ ማድረግ ብችል ኖሮ ምስክርነት ይሆነኝ ነበር ዛሬ ማለት ነው። እነኚህ ሰዎች እንዲህ ሲሉኝ ነበር ይሄ ሰው እንዲበሉ ሲላቸው አሁን ሳቅ እኮ ነው የምልሽ። በፊት አላቅም ማን እንደሚልካቸው ምን ሆኖ ነው እነኚህ ሰዎች ነበር የምለው። ምስራቂ እስካሁን በህይወትሽ በነበሩት ሂደቶች ላይ ምስክርነት ሊሆኑ የሚችሉ ያለፍሻቸው መንገዶች አሉ። ጥቃትም ሊሆኑ ይችላሉ። እንደገና በስራ ሁኔታሽ ላይ በህይወት መንገድ ላይ የነበሩ ተጨባጭ ናቸው። አሁን ላለሁበት ነገር ደርሻለሁ የምትያቸው ነገሮችን እስኪ ንገሪኝ። እሺ መጀመሪያ ወደ ስራ ሲሆን የጀመረው ከቤተሰቤ ነው ብዬሻለሁ። ከቤተሰቤ የጀመረው እናቴን የኔን ለይቶ እኔ በሰው ውስጥ ሆኖ ሲያጠቃኝ ቆይቶ ወደ ሀገር ስመጣ ግን ወደ ቤተሰቦቼ ነው የገባው። በማን? በጎረቤቶች ልጇ ስሟ ጠፍቷል ይላል። ስሜ አልጠፋም። የለም እናቴ እንድትጨነቅ እንድታስብ ልጅ ምን ሆናብኝ ይሆን እንድትል እኔ እዛው የተሰማውን ነገር ነው የምልሽ። ከዛ ስትወጣ ስትገባ የሆነ ነገር መናገር የሰፈሩ ሰው ያመጣና አሁን ሳየው እነኛ ሰዎች ሳይሆኑ የሚናገሩት በሰዎች ድምጽ ገብቶ ለእናት ያሰማታል። በእነኛ ጎረቤቶች ድምጽ ገብቶሻል አባባሌ? እንዲሰማትና እንድታዘንና ወይ ራሷን እንድታጠፋ ወይ የሆነ ነገር እንድትሆን አባባሌ ገብቶሻል? ወንድሞቼም እህቶቼም በቃ ራሳቸውን እንዲጥሉ በቃ የለም ራስ መጉዳት፣ ይሄ በንግግር ማለት ነው። ራስ መጉዳት ልጅቷ እኮ እግዚአብሔር ሰው ናት፣ ጥሩ ሰው ናት፣ ምስራቂ እንዲህ ናት፣ ምንድነው አድርጉ የሚለን ሲሉ እኔ የሆነ ቦታ ላስይዛት ነው፣ መንግስት የሆነ ቦታ እኮ ሊያስይዛት ነው የሚለው ለሰፈር ሰዎች። የጎረቤቱን ትተሽ የኔን በስራ ቦታ አለማሰራት አንደኛው እንትኑ
አለማሰራት፣ ገንዘብ ማሳጣት። ገንዘብ ሰርተሽ የምታገኙ ነገር ነው። ጤና ነው ዋናው የእግዚአብሔር ስጦታ ጤና ነው እና የኛ ጤንነት ነው ሄደን ስራ እንድንሰራ የሚያደርገን። እሱን ማሳጣት። ሁለተኛ ደግሞ በሽታዎችን እያመጣ ገንዘቡን ያንን በሽታዎች በገንዘቤ እንድጨርስ በማድረግ። አሞሽ ነበር ከዚህ በፊት? እኔ አሞኝ አያውቅም እግዚአብሔር ይመስገን። ግን ጉንፋን ነው ያዘኝ። እቺ ጉንፋን ያዘችኝ ብዬ እኔ ደህና ነኝ ብዬ ለሰዎች የሆነ ነገር እየሆኑ ያያው ዝም ማለትን አልችልም። አይ በበሽታ ገንዘቤን እንድጨርስ አልሽ? አዎ። በጉንፋን ነው ገንዘብሽን የጨረስሽው? በጉንፋን አልጨርስም ገንዘቤን፣ ግን ጥረቱ እንደዛ ነው። አሁን አውቀሽብኛል፣ ወርቅሽን ሸጠሽ ጨርሰሻል። እናቴን ሳሳክም እናቴ እናቴ ወድቃ ነበረ። ወድቃ እግሯን በጣም ሲያማት በጸበል ዳነችልኝ። በጸበል ድናልኝ ስመጣ ምን ይላቸዋል? አውጡ ገንዘብ አውጡ። እሷ እኮ አላት ገንዘብ መንግስት ሊሰጣት ነው። መንግስት እኔ ማለት ግንኙነቴ ከቤተ ክርስቲያን ከእግዚአብሔር ሰው እና ከሰዎች ጋር ነው። ከመንግስት ጋር ግንኙነት የለኝም ማማዬ። እውነት ነው ገብቶሻል አባባሌ። ከቤተ ክርስቲያን ከእግዚአብሔር ጋር ነው ግንኙነቴ። ከዛ በኋላ ደግሞ ከሰዎች ጋር መልካማዊ ሰላማዊ ኑሮ፣ በቃ ሰላማዊ ኑሮ። አዎ። እስኪ ምስራቂ ወደ ቤተሰቦችሽ ለመለስሽ። ስንተኛ ልጅ ነሽ? ስንት እህቶች አሉሽ? እናትሽ አባትሽ የነበራቸውን ነገሮች ወደ ኋላ ወደ ልጅነትሽ እንመለስና ምናልባት ደግሞ ከዛ ጋር ተያይዞ ያሉ ነገሮች ካሉ አንቺን በማስታወስ የምታስረጅን ነገሮች ከቤተሰብ ጋር የተሳሰረ ሂደቶች እንዲህ ካሉ እንዲሁም ደግሞ የነበረሽን የአስተዳደግ ሂደት እንየው። እሺ። እኔ የመጨረሻ ልጅ ነኝ። ከኔ በፊት 2 ወንድሞች ነበሩ። 3 ወንዶች አሉ፣ 2 ሴት ነን። 2 ወንድሞቼ ሞተውብኛል፣ አባቴ ሞተውብኛል። እህቴ አለች፣ ወንድሜ ታላቂም አለ። እህቴ ወልዳለች፣ ልጅ አላት እና እናቴ አለች። እግዚአብሔር ይመስገን። ወንድሞችሽ አንቺ እዚህ ሆነሽ ነው ወይስ እኔ ልጅ ሆኜ እዚህ ሆኜ? አዎ ሳለ ትንሽ ብርድ መታቸው ነው ያረፉት። በልጅነትሽ ልክ አሁን ተያቸው የነበሩት አይነት ልምዶች ነበሩሽ? በልጅነቴ ሰዎች ሲያወሩ ብቻ ይታወቀኛል። እንደዚሁ አሁን እንደሚያወራቸው በውስጣቸው በሏት ወይንም የሆነ ነገር አንሱባት፣ እቃ ቤተሰቤን እናቴን የማጥቃት ከጎረቤት ጋር ማፋጀት ማጣላቱን አውቀዋለሁ። እናቴ እኮ ጥሩ ሰው ናት፣ እቺ ሰውም ጥሩ ሰው ናት፣ ምንድነው የሚያጣላቸው እላለሁ። በቃ ዝም ብዬ ገብቶሻል። የሚያጣላቸው ምንድነው ነው እንጂ የምለው እሷ ክፉ ናት እናቴም እንዲህ ነው ማለት አልችልም። ለምን የሚያጣላቸውን ውስጣቸውን አውቃለሁ። ገብቶሻል። ግን መለየት አልቻልኩም ያኔ። አሁን ላይ ነው ምን ሆናችሁ ነው እሷ እኮ ጥሩ ሰው ናት ስል ነው እሱ ከውስጧ ወጥቶ ሴትዮዋ በጣም በደስታ እግዚአብሔር ይመስገን ምስራቅ መታልኝ ይሆን ደህና ሆንኩ ነው የተባለው። ገብቶሻል አባባሌ። ስለዚህ ሰላም አመጣው፣ ሰፈሩ ላይ ሰላም አምጥቻለሁ እግዚአብሔር ይመስገን። ወጣችሁ መርዝ እንኳን ስጡ እስከማለት ስጧት እስከማለት ነው ሰዎችን የያዘው ሰፈር ላይ ማለት ነው። እናቴን እቃንሱባት የማለት የማጥቃት በጆሮ አሁን እሱን ማቀው ራሱ ሲለፈልፍ ነው። እኔ ነኝ እኮ እንደዛ ሳስደረገ የነበረው ነው የሚለው። የት ነው የሚለፈልፈው? በጆሮዬ ነው የሚያወራው ማሚ። ላንቺ እኔ እኮ ነው የሚያወራው። አሁን ምስክርነት እንኳን እንዳይሆነኝ በጆሮዬ ነው የምሰማው። ለሌላ ሰው እንኳን ሰምቶ ምስክር እንዲያደርግ ምን አረገ? አንድ ነገር ልንገርሽ፣ ጥሩ ነገር አንድ ነገር ልንገርሽ። በአየር ስለሆነ የሚያወራው የኛን ድምጽ የኛን ንግግር ወስዶ ስለሆነ የሚያዳምጠው አየር ላይ ስለሆነ ጎረቤቶች ይሰማሉ። ምን አረገ? ጎረቤቶች ምስክር እንዳይሆኑኝና ለኔ ጥሩ ነገር እንዳያስቡልኝ ጆሮአችንን ይዘጋል። ጆሮአችንን ይዘጋል፣ ይከፍታል። አንዳንዴ እረጭ ያለ ኮሽታ የማይሰማ ታውቂያለሽ። እኔ አሁን ጊዮን ጋር እንግዲህ አስቢ፣ መኪና መንገድ ነው፣ መኪና አልሰማም። የሆነ ሳላ ደግሞ ይከፍታል። ይሄ ነው ማማዬ። እና ስለዚህ ጎረቤቶች አይሰሙም፣ በእኔ ብቻ በጆሮዬ ነው የሚያወራው። ቤተሰቤ አይሰማም። በጣም ሲብስብኝ ወደ ህግ የሚሄደው ማማዬ። ህግ ሄደሽ ማንን ልትጠይቂ ነው? ማለት ጥቃቱ መንፈሳዊ ነው ብዬ ነው። አዎ መንፈሳዊ ነው። ህግ ሄጄ እንደዚህ አይነት ሰው ያወራኛል። አሁን ላንቺ እንደምልሽ እንደዚህ አይነት ሰው በጆሮዬ ያወራል፣ እንደዚህ አይነት ሰው ያስቸግረኛል፣ ሰፈሩን አካባቢውን አውቄያለሁ የማለት ለመክሰስ ነው የሚሄደው። እኔ ስከሺ አንድ ሰው ግለሰብ እንግዲህ አቋም ሊኖረው ይገባል፣ ማንነት ሊኖረው ይገባል፣ መኖሪያ ስፍራ ሊኖረው ይገባል። ለዚህ ያንን ስከሺ ይሄ አሁን የምትይው በንፋስ የሚያወራው በጆሮ የሚንሸኳሸከው ሰውዬ አካላዊ ማንነት አለው? አካላዊ ማንነት አለው። ለምን ቤቱን እንኳን ባላውቀው ስራ ቦታውን አውቃለሁ። በመልክ ታውቂያለሽ? በመልክ አውቀዋለሁ ማማዬ፣ በመልክ አውቀዋለሁ። ሄጂ ስከስ እኛ መልኩን እንደውም አናውቀውም። መተሽ አሳይን በደንብ። እኛ መልኩ ሲወጣ ሲገባ አናውቅም። ለጥበቃዎችም አሳይቻለሁ፣ ነግሬያለሁ። ይሄ ሰው ነው ብዬ ከዚህ በፊት ነግሬያለሁ። ጥበቃ አለች ምስክር የምትሆነኝ። ታዲያ መልኩ ይቀያየራል? መልኩ ማያውቁት መልኩን የሚቀያየር መሆኑን በአይኔ ነው እየተገለጠ ማየው ማማዬ። አንድ መስሪያ ቤት የሚሰራ ከሆነ 2-3 መልክ መያዝ አይችልም ብዬ ነው።
አንድ መስሪያ ቤት የሚሰራ ከሆነ ገብቶሻል። አንድ መልክን ይዞ በስራ ላይ ይውላል፣ አንድ መልክን ይዞ በመንገድ ላይ ይሄዳል፣ አንድ መልክን ይዞ ወይ ሊጠጣ ይወጣል። ይሄ ተቀያየረ መልክን ይዞ ይዘዋወራል። ማማዬ አንቺ አዋዋሉን ውሎውን ምናምን ቦታውን ስፍራውን ታውቂያለሽ? ቄራ ውስጥ ነው የሚኖረው፣ ስራው ድርጅት ውስጥ ነው። ከዛ በላይ አላቆም። ግን ለስራ ሲሄድ በመንገድ ላይ እልፍ ሲል በመውጣበት ሰዓት እየጠበቀ ሲያልፍ ሲያገድም ነው የማየው። እንደዚህ ሲመጣ የሆነ ሰዓት ላይ ደግሞ ወይንም ሲሄድ ባጠገቤ እንደውም የመጀመሪያ ቀን ያየሁት ፖሊሶች ቁጭ ብለዋል እንደዚህ ማለት ነው። ከስራ ስመጣ ነይ ይለኛል ከኋላ ማለት ነው። ፖሊሶቹ ምንድን ነው የምትላት እችል ልጅ ና ይሉትና መታወቂያ ይጠይቁታል። መታወቂያ የለኝም ነው ያለው። መታወቂያ አንቺ ስባል ይሄው ልጅቷ ምንድን ነው የምትላት? አይ ዝም ብዬ ነው። ለምንድን ነው የምትጠይቃት? ቶሎ ወደ መጣህበት ሲባል እጥፍ ብሎ ነው። ለምን በዛ ሰዓት እንደሚያስቸግርሽ አላውቅም። የመጀመሪያ ቀን እኮ ነው እኔ ያየሁበትን ቀን ነው የምነግርሽ። የዛን ቀን አየሁት፣ መከታተል ጀመርኩ። ወደ ህግም ወደ ስራ ቦታውም አካባቢ እንጂ ቤቱን አላውቅም። ቤሩት በነበርሽበት ሰዓት ላይ ይሄ ሰው እንግዲህ ኢትዮጵያ ውስጥ ነው ያለው። ቤሩት ሄዶ ነበር ማለት ነው? አይደለም፣ በድምጽ ነው የሚመጣው ማሚ። በድምጽ እንግዲህ በፊት የሰው ልጅ እንዴት እንደዛ አይነት አቅም ይኖረዋል? እግዚአብሔር እኔም ማሚ እኔም ግራ የገባኝ ነገር ነው። ለምን በይ እኔ የማልሰማው ነገር ነው። አሁን በልጅነት የጀምሮ እስካሁን አሁን 3 ዓመት አይደለ የእሱን ድምጽ መስማት የጀመርኩት ልክ ጎረቤቶች መናገር ሲያቆሙ፣ እሷ ምስራቅ እኛ ያሳደግናት ልጃችን ነች፣ የእግዚአብሔር ሰው ናት፣ እኛ እንዲበሉ አትበለን ብለው ቤታቸው ሲገቡ በምን መጣ? ሰዎች ሳያውቁ ሳይሰሙ በጆሮ ማውራት አመጣ። እስከምነቃ ነው የሚጠብቀው ብልሽ። ይሄ 24 ሰዓት ሙሉ ማውራት፣ አንደኛ የራሱን ስራ መለፍለፍ፣ ሁለተኛ ደግሞ ይሄ ክፋት ማውራት። በቃ አንቺ ራስሽ እንድትጠይ ወይ ራስሽ እንድታጠፊም ይሆናል። ያው እኔ ስለማቆኝ ነው እንጂ። ሶስተኛ ደግሞ የምሰማውን ነገር መልሶም እየደጋገመ ማሰማት። አሁን ለምሳሌ ስልክ ከፍቼ አያለው ቲክቶክ ልበልሽ፣ የምሰማቸውን ነገሮች መልሶ መደጋገም ማውራት። ወይ ሁለተኛ ነገር ወይ አንቺ ችልሽ ትመጣ ነበር ብለሽ አሁን ልታወሪ ትችላለሽ ለሱ። እኔ የምሰማ ነኝ፣ የራሴን የምሰማ ሰው ነኝ። የኔን ወደ ራሱ አድርጎ እየደጋገመ ማውራት፣ የአንቺን ድምፅ እንዳልሰማ መልካሙን ነገር እየቀያየረ ማውራት ማለት ነው። ገብቶሻል አባባሌ? እየቀየረ ነው የሚያወራው። ጥሩ ነገሮች እንዳልሰማ በቃ በአጠቃላይ ማሚ ምን ልበልሽ፣ ክፋት ነገሮችን ብቻ በአይምሮዬ ገብተው እንዲመረዝ በቃ አይምሮዬ እንዲመረዝ ነው ማማዬ። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓልን ምክንያት በማድረግ ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ ከጎልጎታ አሳላሚ ጋር በመሆን ከጃንዋሪ 3 እስከ ጃንዋሪ 11 በቅድስት ሀገር ኢየሩሳሌም የበረከት ጉዞ ተዘጋጅቶላችኋል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የዚህ በረከት ተካፋይ ትሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ አስጎብኚ ድርጅት። ጠንቋይ ነው ብለሽ ትገምቻለሽ? ጠንቋይ ነው። አዎ ጠንቋይ ነው ማማዬ። ለምን መረጥሽ አንቺን? ጠንቋይ ነው። አንደኛ ነገር እኔ እግዚአብሔር ሰው ነኝ። ቀድሞ የእግዚአብሔር ሰው ነኝ ስልሽ ኦርቶዶክስ ነኝ። ሃይማኖቴ ኦርቶዶክስ ተዋህዶ ነው። ሃይማኖቴን አልቀይርም። ቤተክርስቲያን ሄዳለሁ፣ መልካም ስራዎችን እሰራለሁ፣ ቤተክርስቲያን እከታተላለሁ፣ ትምህርት ሲኖር ጉዞ ሲኖር ሄዳለሁ። ገብቶሻል አባባሌ? ጸበል ውስጥ እገባለሁ፣ ጠመቃለሁ። በጣም የብዙሃን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ መገለጫ ምግባር ነው። እውነት ነው። ታዲያ ምን ይለየዋል? ይሄ ሁሉ ኦርቶዶክሳውያን ምግባር እያደረገ አንቺ ለምን ተመረጥሽ ነው? አሁን እኔ የምሰማ ስለሆንኩ ነው። የኔን ስራ የምታውቂው አንቺ ነሽ ነው የሚለው ማሚዬ። የኔን ስራ አወቅሽብኝ፣ ልታጋልጭኝ ነው። ስራዬን የምሰራትን ስራ እያንዳንዱን አንቺ ነሽ የምታውቂው ነው እሱ የሚለው። ገብቶሻል አባባሌ? ስራዬን አጋለጥሽኝ፣ አወቅሽብኝ፣ ልታጋልጭኝ ነው እያለ ነው የሚይዘኝ። አሁንም ወደ ሰው ሄጄ ስሄድ የማወራው ነተውና ሌላ ነው የማወራው። ምን ያረጋል? ሽታ ነው የሚለክብኝ ባፍንጫዬ ያ ሽታ እኔ የምናገረውን ነገር እንድረሳ። እንደውም አንዳንዴ ወረቀት ይዤ እጽፋለሁ እንዳይጠፋብኝ። የማውቀውን ነገር ቶሎ ቶሎ እጽፋለሁ እንዳረሳ ማለት ነው። ገብቶሻል አባባሌ? ለምን እየረሳው ሲሆን እቤት ከመጣሁ በኋላ ነው የምናገረውን ትቼ ማልናገረውን እናገራለሁ ብዬ መጣና ቶሎ ማቆን ቶሎ ድምፁ ሲመጣ ልክ መለፍለፍ ሲጀምር ቶሎ ማቆን እጽፋለሁ። እሱ የሚያወራውና አንቺ ምጽፊው የሚያወራውን ሳይሆን የሚያወራውንም እኔ ማቆንም አብረው ይሆናሉ አንድ ላይ። ለተሻለ ማንኔ ቀረጻ ሳንጀምር በፊት በሽታ ሰዎች ላይ ይልካል እና የሚያሳመማቸው አሁን ዓለም እንደዚህ የምትሆነው በሱ ምክንያት ነው ስትይ ነበር። አስረጅኝ። እሺ አሁን እኔ ይሄንን ለምስክርነት የምጠቀማት ጓደኛዬ ናት፣ ለእውነት ምስክርነት ማለት ነው። ለምን በይ አሁን ሌላውን ሰው ሄጄ ጉንፋን የታመምኩ በአየር ነው ብለው
አሁን ግማሹ ሰው ጉንፋን ሸቶኝ ነው የሚልሽ፣ ግማሹ ደግሞ ቤቱ ጋር ሄጄ የሚል ሰው አለ። ቤቱ ጋር መጥቶ አየር ምናምን ቀስ ብሎ የሚገባም አለ። ልፍ ብሎም ደግሞ መጥቶ አፍንጫሽ ላይ የሚገባ ሽታዎች አሉ። ለምሳሌ በሆቴል አካባቢ ልለፍ ብልሽ የውስጡን የሽንት ቤቱን ሽታ ነው አምጥቶ ሽንቱን በአፍንጫ ላይ የሚያደርገው። ሌላ ሰው የሸተውም እኔ ነኝ የሚሸተኝ። አባባሌ ገብቶሻል? እራሱ ነው እኮ የሚነግረኝ እንዲያደረኩኝ። ሽታውን ነው ማመጣብሽ፣ ሽታውን ነው ባፍና ባፍንጭሽ የምከትብሽ። አይሽ በድምጽ ነው የሚሰማው። ለዚህ ያወራሻል ማለት ነው። እያንዳንዱን ነገር ሰማዋለሁ ሲያወራ። እሺ ይሄ አካል ሌላ ሰዎች ላይ ጥቃት ያደርሳል? አሁን ጓደኛዬን ቀድሜ ነገርኳት። እህቴ ይሄ ሰው ያጠላላናል፣ የሚልከው ሽታ አለ፣ ጠረን አለ። ገብቶሻል አባባሌ? ይሸታታል እሷ? ቆይ አሁን ልነግርሽ እኮ ነው። ሽታ አለ፣ ጠረን አለ። እኔና አንቺን ለማጣላት ነው። ስለዚህ እንዲህ ያነሳው እሷ ወዲያ አወቀች። አንቺ ልጅ የእግዚአብሔር ሰው ነሽ አለች። አንቺ ልጅ እኛን እንዲያልሽ እያስተማርሽ የምታድኝን ሰው ነሽ ነው አባባላ፣ የምታሳውቂን ነሽ ነው ነገሩ። ስለዚህ ይሄ ሽታ ሲመጣ ሁለታችንም ነን ያለ ነው። ወደ እሷ ሲልክ እሷ ጉሮሮዋ ሳል፣ እኔ ደግሞ ትኩሳት፣ ጉንፋን፣ ትኩሳት፣ ራስ ምታት መሄድ እስኪያቅተኝ ማለት ነው። የኮሮና ባህሪ ያለው ኮሮና እንደዛ ለሚያደርገው ሰሞኑን እንደዛ አይነት ሰዎች መጥተዋል። ሆስፒታል ሄድኩኝ። 6 ቀን አስፈቅጄ ክኒኒን ውጪ ጨረስኩ። ቀን አልኩ። ያው መድኃኒቱ የተሰራው ለሱ ነው። ቀን አልኩኝ። ስራ ገባው። ስራ ስገባ እሷ ያስላታል። የምጠቀመው ነገር እግዚአብሔርን ቃል ነው። ሌላ ምንም አቅም የለኝም። ገብቶሻል? በቅዱስ ሚካኤል ስም ነው የምለው። በቃ ቅዱስ ሚካኤል ስም ያርቀ። የሆነ ነገር ሲመጣብኝ የለም ሽታዎች ነው ቅዱስ ሚካኤል ሲያርቀ አመልክባለሁ። ይሄን ነው የምጠቀመው። ይሻሻል። ከዛ ይሻሻል። ድምጽ እያወጣ ነው የሚሄደው ስልሽ። ለዚህ ጓደኛሽ ጉንፋኑ ለቀቃት። ጉንፋኑ ትንሽ ደህና ናት። ስለዚህ አንቺ ምስካሪ እንደውም ትሆኛለሽ ነው ያልኳት። እውነቴን ነው የምልሽ። ቀድሜ መናገሮችን ጀመርኩ። በፊት አላውቅም ስልሽ በሰዎች ነው የሚገባውና እነኛን ሰዎች ክፉ ነው የምለው። እራኩኝ እነኚህ ሰዎች ወዳጆች ያልነበሩ ለምን እንደዚህ ይሆናሉ እላለሁ። ገብቶሻል? አሁን እነሱን ትቶ እኔ ጥሩ መሆኔን የሰፈሩ ሰው ቢጠይቅ ጥሩ ነበር። እኔ ጥሩ መሆኔን መልካም መሆኔን ሲያውቁ ተነቃብኝ፣ ስራዬ ሊሰማብኝ ነው። እኔ መናገር ጀመርኩ። የሱን ደግሞ ወደ እሱ ሆንኩኛ። አሁን ወደ ሰው አልነበርኩኝ። ክፉ ምለው ሰውን አልነበረ። ሰውን ተውኩና ወደ እሱ መጣሁ። የሚያመጣኝ ማን ነው? እግዚአብሔር ነው። እንዳውቀው ነው የሱን ስራ። ገብቶሻል? ልክ ወደ እሱ ሰውልበት ምን አደረገ? ጆሮ መዝጋት ጀመረ። የማንን? የሁላችንን የሚሰፈሩን ሰፈሩ ጫጭ ነው የሚለው። ኮሽታ አይሰማም ብለሽ ድንግል ማርያም ምስክር። የሰፈሩ ሰው አይሰማም። ምንም ነገር ድምፅ አይሰማም። ይከፍታል፣ ይዘጋል። አሁን እንዳልኩሽ ስራ ቦታ ቁጭ ብዬ መኪናዎች ድምፅ አልሰማም። የሆነ ሰዓት ክፍት ይላል። አንቺ ነው ወይስ ሌላ ሰው? ሁሉንም የሰፈሩን ሰው እንዲሰሙ እንደማይሰሙ ያውቃ ነግሮሽ ነው? አዎ ጎረቤቴ ያረኛ ምን ይሻለናል ምስራቄ፣ እሷ ያው እንደማቅ ስለምታውቅ ምን ይሻለናል፣ ምንም ነገር እኮ አንደማመጥም አንሰማማም ስትል ሰምቻለሁ። እኔ ወደ ህግና ወደ እንደዚህ ሚዲያዎች ወጥቼ መጀመሪያ የሆኑ ነገሮችን እናሳውቅና ለህዝቡ ብዬ ነው እንጂ ሰፈሩ ላይ አለኝ ምስካሪዎች አሉኝ ማማዬ። አዎ እሺ። ይሄንን የሚያደርገው እንግዲህ እንዳታጋልጪው አንቺ ያለውን ነገር ስለምታውቂ ነው። እስኪ ያጋልጩ ለማህበረሰቡ ምን አይነት ነው? ከማን ይጠበቁ? በምን ይለያል? አሁን እየነገርሽ ነው። በምን ላይ ነው ይሄ ሰው በድምጽ ሄዶ የሚያወራችሁ ሰው እናንተን የሚያጠቃ፣ እናንተን ከስራችሁ የሚያስተጓጉል፣ ከጤናችሁ የሚያስተጓጉል እያወራቸው ካለው እኔን አሁን እያወራኝ አይደለም። ቆይ አንቺን አያወራሽም። እግዚአብሔር ይመስገን። አሁን ድንገት ወይ የሱን ነገር ልናገር ስለመጣው ስለሆነ እንዳታቂበትም ሊሆን ይችላል። አይ እንዳላውቅበት እንኳን አይደለም። እንዳይ መንፈስ ከኔ ጋር ምንም ህብረት የለውም። እግዚአብሔር ይመስገን። ግን ሁሉ ጊዜ በሚሄድበት ቦታ ሲያወራቸው እየሰሙ እያዘሙ እመጣለሁ። የምናገረውን ትቼ በቃ የለም ይሰማሻል። የማሳመኛ ቃላቶችን በጆሮ ልክ ሲነግራቸው ስሰማ በቃ ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። የእመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና እሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13፣ መመለሻ ኖቬምበር 24። ጎልጎታ አስጎብኝ ድርጅት። አሁን እኔ የምነግርሽ በእኔ ላይ የደረሳቸው ነገሮች አሁን ስራን ማሸሽ በሰው ስለሆነ የሚያደርገው በድምጽ እየሄደ ስለሆነ አንደኛ ሌላ ሰው አይሰማም። እኔ የምሰማ ስለሆንኩ አስረዳለሁ ለሰዎች። ሁለተኛ ደግሞ በሽታውን ሲልክ በድምጽ ነው የሚመጣው። ጉንፋን አስይዝሻለሁ አሁን ማለት ሽታዎችን መላክ ነው። ሽታው መጥቶ ባፍንጫዬ ሲገባ ይታወቀኛል። ሌላ ሰው ግን እልፍ ሲል ነው የሚሸታው። ድምጽ የለም፣ ይታመማል ያ ሰው። ስለዚህ እኔ የሚደርሰው እኔ የማውቀው በድምጽ ነው እንጂ እንዲህ በመንፈስ እየመጣ በሚያደርገው ሽታ አይደለም። እልካለሁ ብሎ ራሱ ተናግሮ ነው የሚልካው ሽታውን።
አባባሌ ገብቶሻል? አዎ። ስለዚህ ማጣላትም ቢሆን እኔ በድምጽ ሰማለሁ እንጂ ሌሎች ሰዎች አያውቁም። ማጣላቱንም ቢሆን በምን ይለዩት? While garage doors may see ይለዩት እነሱ ወይ ድንገት የማይሆን ወሬ ተወርቶባቸው በጓደኞቻቸው ወይ አንቺና እኔ አሁን እንዲህ ቁጭ ብለን ሰላማዊ ሰን እዚህ ቤት ውስጥ ሌላ ነገር ላንቺ ነግርሻል መተሽ ቅይር ልትይብኝ ትችያለሽ። እኔ ምንም ሳላረግሽ ከዛ ደግሞ እንዴ እህቴ ምን አረኩሽ እኔ ማቆኝ እህቴ ምን አረኩሽ ልልሽ እላለሁ። ሌላ ሰው ደግሞ የማያውቀው ጠብ ይጀምራል። ለምን እንዴትኛልሽ ይባባሉና ሰዎች ይጣላሉ። ከስራ ገባታቸውም ይፈናቀላሉ። በምን በማያውቁት ሰው ለምን እዛ የሚያሰራውን ሰው አስወጣት ከተባለ አንቺ ከስራሽ ትፈናቀያለሽ። ምንም ሳላረግ የምትይው ነገር አይመጣም። አንዳንዴ እኔ ምንም ሳላጠፋ ሰዎችን ሳልበደል ለምን ከስራ ይባረራለሁ ብለሽ ታስቢያለሽ። እኔ ግን እያወኩኝ ለሰዎች እያስረዳው ነው የምኖረው የምሰራው። እኔ እኮ እንዲህ ነኝ፣ እንደዚህ አይነት ሰው ይከታተለኛል፣ እንደዚህ አይነት ሰው ሊያጠቃኝ ይፈልጋል ብዬ ነግሬ ነው እንጂ የምሰራው ዝም ብዬ ገብቼ አልሰራም። እንደዛማ ቢሆን ኖሮ ይሄን አሁንም ከስራ እየወጣሁ እየተፈናቀልኩ ነው የምኖረው ማለት ነው። መቼም ክርስቲያኖች ነን ስንል በጌታችን በመድኃኒታችን በኢየሱስ ክርስቶስ የተዋጀን ከየትኛው ከጨለማው ዓለም አይደለም። ለዚህ የጨለማው ዓለም አንቺ አሁን የምትዩን የመንፈሱን አስራር በድምጽ ሰማሽውም አልሰማሽውም በሽታም ይሁን በጎ ያልሆነ ማንኛውም አይነት ተግባር የማን ነው? የዲያብሎስ ነው። ለዚህ ሰዎች በማከላቸው አለመግባባት ካለ በረከታቸው የተነጠቁ ከሆነ ይሄ ይታወቃል። የማን ነው? የእግዚአብሔር ጸጋ ሊሆን አይችልም። የእግዚአብሔር ጸጋ ርቆ የዲያብሎስ ስራ እዛ ሰው ላይ እየሰራ ነው። ስለዚህ ምኑ የተለየ ነገር መሰማት ያስፈልጋል? የዲያብሎስን ተግባር ለይቶ ማወቅ እኮ ክፋት የተባለ ነገር በአጠቃላይ የማን ነው? የዲያብሎስ ነው። መልኩ መልካምነት ከሌለው ጸጋ የራቀው እስከሆነ ድረስ የዲያብሎስ ነገር እንደሆነ እያወቅን አሁን አንቺ ለይቼ ሰማሁት ወይም ደግሞ አንድ ግለሰብ ያደረግሽው አንቺ በመታምኝበት የሰው ጠንቋይ ነው ባልሹ ባለበት አካባቢ ላይ ሆኖ ተግባሩን እየሰራ ነው። ግን አጠቃላይ በማህበረሰቡ በሀገራችን አሁን ያለው ሰላም ማጣት ምኑ የዲያብሎስ ተግባር ነው? ምኑ ነው ተለይቶ አሁን ላንቺ እንደ ጸጋ ሆኖ የምትሰሚው? እሺ እናትዬ፣ እኔ እንደ ጸጋ ሆኖ የምሰማው እግዚአብሔር የሰጠኝ እንድሰማ አድርጎ ነው። ግለሰብም አንድ ግለሰብ አርግሽ የዲያብሎስ አሁን የምትዩ ነገር በማከላቸው አለመግባባት ካለ በሽታ ካለ በረከት ካጣሽ አንድ ሰው እኔ እየሰራሁኝ በበረከት መኖር ካልቻልኩኝ በረከት የሚበዘበስ ከሆነ አይደለ? ቀጥሎ ደግሞ ሰላም ጤና ማጣ ከሆነ ከሰዎች ጋር መልካም አይነት ግንኙነትን የማላደርግ ከሆነ ይሄ ዲያብሎስ ስራ ነው። አንድና አንድ ላደርግ የሚገባው ነገር ወደ እግዚአብሔር ሕይወት መጠጋት ነው አይደል? በእግዚአብሔር ቃል ነው እኔ ራሴን ምን ማድረግ የምችለው። በንስሐና በእግዚአብሔር ቃል ነፃ መውጣት እችላለሁኝ። አንቺ የእግዚአብሔር ሰው ነኝ ብለሽኛል። እግዚአብሔርን እንደሚያውቁ ሰው የእግዚአብሔር ሰው እንደሆንሽ እንደገና ደግሞ አንዲት ኦርቶዶክሳዊት ምእመን ልታደርገው የሚገባውን ተግባር ሁሉ እያደረግሽ መንፈሱ ለምንድነው ሊርቅ ያልቻለው? መንፈሱ ወደ እኔ ውስጥ አልገባም ልምልሽ ምክንያት አንደኛ ሰዎች መንፈስ ሲያዙ ወደ ጸበል ይሄዳሉ። በጸበል ውስጥ ሲገቡ ወይ ይናገራሉ። ሁለተኛ ደግሞ የማያሰራቸው ነገር ምናምን ሲል ሰዎች ወደ ጸበል ነው የሚሄዱት። እኔ ግን ይሄንን ነገር በድምጽ ነው የምሰማው። አሁን ለምሳሌ ገንዘብ ማሳጣት ስልሽ በህመም ነው የሚያስወጣኝ። በህመም እንዲያስወጣኝ ያደርጋል። ጉንፋን ልበልሽ ቀላል ነገር ነው፣ እግዚአብሔር ይመስገን። ብርድ ሲመጣ ብርድ ሆነ እኔ ሳምባሽን ነው የማቃጥለው፣ ሳምባሽን ነው የሚያስይዘው ሲለኝ ልብሶች ይደርባለሁ። እሱ ተነቀቃደርጊ ለምን በእግዚአብሔር ቃል ይሄ መንፈስ ማባረር ያልቻልሽው? በእግዚአብሔር ቃልም አባራለሁ። በቅዱስ ሚካኤል ስም ከቤት ይውጣ ስል ድምጽ አውጥቶ ነው የሚለው። እኔ እኮ የለውም ውጭ ነኝ ነው የሚለው። ገብቶሻል? ግን ብርዶችን ሲልክብኝ ትክክለኛ ንፋስ ወደ እኔ ነው የሚመጣው። ማሚዬ ወደ እኔ ቀጥታ ይመጣል፣ ወደ ውስጥ እስኪሰማኝ ድረስ ማለት ነው። አሁን በድምጽ ነው የሚያሰማኝ የምልሽ። እየዞርኩ ስናገር ትንሽ የሚያምነኝ ሰው ስለሌለ ነው። ቀድሞ እየተናገረ ያሳምንብኛል። ለዛ ነው ድምጽን የምጠቀመው እንጂ እኔ እግዚአብሔርን ቃል የተናገርኩ ነው የምከላከለው። ጉዳዩ ላይ ጥያቄ አላደርግም። አንቺ በገባሽ በተረዳሽው መንገድ ነገሮችን እያስረዳሽ ነው። አንድ ግን ቤተክርስቲያንን የሚከታተልና እግዚአብሔርን አምናለሁ የሚል እንዳልኩሽ ደግሞ በጌታችን በመድኃኒታችን በኢየሱስ ክርስቶስ መዳን ይሆነልን አይደለ? ክርስትና በክርስቶስ መዳንነት ነው። ለዚህ ደግሞ ህይወታችን መለለሳችን ደግሞ በሱ እድገት ውስጥ ነው። ስለዚህ ማንኛውም አይነት የጨለማ ህይወት አሁን አንቺ የምትዩን ድምጽ እኔ ጋር መጥቶ ስላንቺ ክፉ ነገር እኔ ጋር የማያወራው ያንን መንፈስ ስለማልቀበለው ነው። ልቀበል የሚችል እግዚአብሔርን ቃል ብቻ ነው። ስለማልቀበል አይመጣም። እኔ ጋር የመድረስ ይህንን ነገር የማድረግ ስልጣን የለውም። የተዋረደ ነው። ይሄን የተዋረደ መንፈስ አንቺ ለምንድን ነው በቤተክርስቲያን ክትትል ውስጥ ሆነሽ እያደረግሽ ከአንቺ ይህንን መንፈስ ማራቅ ያልቻልሽው? ሰላም እጪ
የኔን ስራ ብቻ ነው የምታዳምጪው፣ የኔን ስራ ነው የምትሰሚው። አቅም የለውም እያልኩሽ። አቅም የለውም በእኔ ላይ እኮ አይገባም። በአየር እኮ ነው የሚያወራኝ ገብቶሻል። በደጆሮዬ ብቻ ነው እንጂ ውስጥ አቅም የለውም። ለምን አቅም የለውም ስትይኝ ጸበል እገባለሁ። አንዳንዴ ጸበል ቤቶች ገብተን ነው የምንጠመቀው አይደለ እንዴ? የሴቶች የወንዶች ለብቻ አለ። እፍን ያደርገኛል ይመጣና ጸበሉ ማለት ነው። ያው እሱ ሲገባ ነው በቅዱስ ሚካኤል ስም አማትባለሁ ድንግል ማርያምን። በጸበል ውስጥ ሲገባሉ የሚጮሁት ሰዎች ጸበል ውስጥ ሲገባ ያለው መንፈስ ይወጣል። በጸበሉ አይገባም አይደለም ነው ያለው መንፈስ በጸበሉ ይወጣል። እሱ ግን ውስጥ የሆነና ያወራል ነበረ። በጸበል እገባለሁ አይደለ? ጸበል ስገባና እፍን ብሎ ላለመውጣት ሲታገል እኔ አማትባለሁ። ማሚ አይ ብዬ አልወጣም። እዛው ቆሜ ማለት ነው በእግዚአብሔር ስም በድንግል ማርያም ስም በሚካኤል ስም እያልኩ እያማተብኩ እጸልያለሁ። የራሴን ጸሎት እጸልያለሁ። ለብዙ ሰዓት እቆማለሁ ጸበሉ ላይ እየተጠመቁ ማለት ነው። ገብቶሻል አባባሌ? ይሄ የራሴ ኃይል ነው። ለምን ስልጣን የለውም ማለት አሁን እንዳንቺ እንደምትናገሪው ልሰግድ ሄዳለሁ ቤተክርስቲያን፣ መጽሐፍ ቅዱስ አነባለሁ። ያመጣል በሽታዎች። ይሄ መያዝ የለም እንዲህ ጎንበስ ቀና እንዳልል። እውነቴን ነው የምልሽ። ጸበሌን ጠጥቼ ምን ብዬ ወጥቼ እመጣለሁ። ይሄ የራሴ ኃይል ነው። አስወጣዋለሁ። በፍጹም ስልጣን የለውም እኔ ላይ። ገብቶሻል አባባሌ? እኔ ያወቅኩት ነው። ሌላ ሰው ግን ቢሆን ወገቤን እግሬን የሚሉ ሰዎች አጋጥሞሽ አያውቁም? ስለዚህ ሰበብ ያደረጉትና እነኚህ ሰዎች ማን እንደሆነ አያውቁም። እኔ ግን እያወቅኩት ነው። እዛ ቦታ ላይ ጠንከር ብዬ ቆሜ ጸሎቴን እና ስግደቴን ሰግጄ የምመጣው መጽሐፍ ቅዱስ ሳነብ እስከማላነብ ድረስ በጆሮዬ ይሾካሾካል እንዳቆም ማለት ነው። በቅዱስ ሚካኤል ስም ጠፋልኝ። የምስራች አለ ከቴምር ሪል ስቴት 35% እውነተኛ ቅናሽ አፓርትመንቶቻችን ለመኖሪያ ምቹ በሆነው በአያት እንሆ ብለናል። ባለ 2 መኝታ 87 ካሬ በ7 ሚሊዮን 600 ሺህ ብር የነበረው አሁን ላይ በ5 ሚሊዮን 300 ሺህ ብር ብቻ። በባለ 3 መኝታ በ139 ካሬ 15 ሚሊዮን 290 ሺህ ብር የነበረው አሁን ላይ በ9 ሚሊዮን 938 ሺህ ብር ብቻ። ልብ ይበሉ፣ ቅናሹ የሚቆየው ለጥቂት ጊዜ ብቻ ነው። በተጨማሪም በፒያሳና በጋርመንት ላይ የመኖሪያ ቤትና የንግድ ሱቆችን በመሸጥ ላይ እንገኛለን። ለበለጠ መረጃ በ0973 96 9469 ላይ ይደውሉ። ቴምር That feeling when your friend drops their shiny new rewards card. ምስራቄ፣ ወደ ግል ህይወትሽ ለመለስሽ እንቀጥላለን። አግብተሻል፣ ወልደሻል። እኔ ባል አግብቼ ነበር። ቤተሰቦቼን አስተዋውቄ ለማስተዋወቅና አብረን ለመኖር ፈልግ ነበር። ይሄን ሰው ያው በእንደዚህ በጆሮ በሚወራው ነገር ትንሽ እሱን በጣም ሲያስጨንቀው እሱም ወደ ሀገሩ እኔም ወደዚህ መጥቻለሁ። አብረን ሰርተን ለመግባትና ቤተሰቦች እንዲያውቁ ልናደርግ ነበር። ቃል አልሆነም። ለምን እሱንም በጣም አስጨነቀው። ገብቶሻል? ለመለያየት ትዳር መበጥበጥ ማለት ነው። እንደዛ ሲያደርግ ይሄው መጥቻ። መንፈሳዊ ጥቃት እንደሆነ አልተረዳም ነበረ። መንፈሳዊ ጥቃት ቢሆንም ኢትዮጵያ ትግባ፣ አንተ ተዋት ነው ነገሩ። በቃ አንተ ተዋት፣ አንተ እዚሁን የራስን ህይወት ኑር፣ እሷ ትግባ ነው ነካ። አላማው እዚህም ለማደናቀፍ ነው አላማው። እዛ እንድትሆኝ አይፈልግም ነበር። እዛ እንደሆን አልፈለገም። ስራዎችን ማበላሸት። ሰዎች ጥሩ ነገር መልካም ነገር አላቸው። ለኔ የምሰራባቸው ሰዎች ጥሩ ሰው ንጹህ ሰው የለም። የምሰራው ነገር መልካም እግዚአብሔር ይመስገን። ምን ያህል ጊዜ ቆየሽ? 5 ዓመት። 5 ዓመት ቆየሽ። በዚሁ አይነት መንገድ ነው ወይስ አጭር ጊዜ? ስራውን ስሰራ ያን አይታወቀኝም። ሰላም ነኝ። ግን ልመጣ አካባቢ ነው ወሬ የተጀመረው። ገብቶሻል አባባሌ? እንጂ የተወሰኑ ዓመታትን በሰላም ከሰዎች ጋር ጓደኞች ጋር አብሮ አደጎቼ ናቸው አብረን እዛ የምንሰራቸው። እናትሽ አሁን ጤናቸው ምናምን እንዴት ነው? እማዬ እውነት ለመናገር ሳል ሲያምብኝ በጣም እጨነቅ ነበረ። የሆነ ሰዓት ገና ዋዜማ ላይ የዛሬ ዓመት አካባቢ ሳል ለሊት ሙሉ ስታስላደርሽ ብለሽ ቁጭ ብዬ አብሬያት ስታስልብኝ በጣም ተጨነኩና በጠዋት ያው የግል ሐኪም ቤት ሄደን ታክማ ሽሮፕ ወስዳ ምናምን ደህና ሆነችልኝ። ይሄ ሳል የሆነ ሰዓት ላይ ይመጣል ይሄዳል፣ የሆነ ሰዓት ላይ ይመጣል ይሄዳል። የሆነ ሰዓት ላይ በጣም ስናደድ ማለት ነው ሳቅ ነው እንዲሞነው በቅዱስ ሚካኤል ስም እናቴን እንዳትነካ ሳሉ ይጠፋል። ይሄው የለውም እያለ ነው የሚሄደው ማሚ ተሸላም ማለት። ሁለተኛ ደግሞ እግሯን ይይዝብኛል በቅዱስ ሚካኤል ስም እግሯንም እንደዛው። በቃ መከላከያ እሱ ነው። ጸበል ከቤተ ክርስቲያን ስንመጣ ጠብቄ ጸበል እንጠጣለን። ሰላም እንድታገኝ ብቻ ስለምፈልግ ማለት ነው። ቤተሰቦችንም ሰላም የምትነሳው አንተ ነህ እያልኩ ማስረዳት ማስተማር ጀመርኩ። እነሱን ጥሩ ቦታ ሊያረጋት ነው መንግስት ብሎ ነው በመንግስት ስም ነው
አታልላቸው ማታለል ነው ይሄ ማሚ። እኔ ማታለል እንደሆነ ስለማቅ ይሄን ሰው አትስሙ ነው የምለው እኔ ከድሮም። ለምንድነው ግን ከመንግስት ጋር የሚያነካከል? ምን አውቃለሁ እኔ ምን ያረግ ማለት መንግስት የሀገር ጠባቂ ነው እውነት ነው አይደል? ግን እኔ መንግስት ጋር እኔ እንደውም ግንኙነት ማለት ዝም ብዬ እንደ ሰው የምኖር ሰው ነኝ፣ እንደ ሰላማዊ ሰው በተሸላ ባላይ እና ከእምነቴ ጋርና ቤተሰቦች፣ አካባቢዎች፣ ጓደኞች እና ስራ ቦታዬ ነው እንግዲህ አዋዋሊ። መልካም። ስለዚህ አንድ መንፈሳዊ የሆነ ጥቃት የሚያደርስ አካላዊ ሰው አለብኝ። ያንን ሰው በህግ ለመክሰስ ብዬ መረጃ ማግኘት አልቻልኩኝም። ስለዚህ ህዝብ ይረዳኝ ነው። ለዚህ ይሄ መንፈስ ደግሞ አንዳንዴ በበሽታም አካባቢያችሁ ላይ ባለ ሰላምም ስታውጡ ይሄ መንፈስ እንደሆነ ንቁ። እኔ ስለምሰማ ነው አይደል? አንዴ ግልጽ አድርጊና ለቤተሰቦቻችን ነገር የለሽ የመጨረሻ። እኔ የምነግራችሁ ነገር ሁሉን ነገር በድምጽ የምሰማ ሲሆን በሽታውንም የሚልከውንም በድምጽ ነው የሚያሰማኝ። ሽታም ሲሆን በድምጽ ነው የሚያሰማኝ። ዝንብም ቢሆን በድምጽ ነው የሚያሰማኝ። መጣራ ዝንብ ይልካል። የኔ እናት ዝንቡማ ታዩ እግዚአብሔርዬ እንደው ያጥፋልኝ፣ ቅዱስ ሚካኤል ያጥፋልኝ። እውነት ነው። አንቺ ባለሽበት አካባቢ ነው አካባቢ ሰዎች ይከፋ ስራ እኮ ነው ማማዬ። እኔ እውነት በጣም ነው የማዝነው። ቤቱ ንጹህ የሚያምር ቤት አምጥቶ ደግሞ እኔም ደግሞ በቃ ማባረር ነው ስራዬ። ንጹህ ቤት እንደሆነ አውቆ የሚልክ ሰው እንግዲህ አስቢው፣ ይሄ ክፋት ነው። ሰዎች እያጸዱ እንዳያጸዱ ማድረግ ማለት ክፋት ነው። ለምሳሌ አሁን እኔ ያረሳሁትን ነገር አንድ ምስክርነት አለኝ። ባንክ ውስጥ ሄድኩኝ፣ ለጋር ኢትዮጵያ ንግድ ባንክ ገብቼ የደሞዝ ብር ላወጣ ጥበቃዎች አሉ። እልፍ ብዬ ግብት ስል ድብልቅ ወጣ። ምን ዝም ባለም ሽታ፣ ጠረን፣ መጥፎ ጠረን። አንደኛው ሰው እየሮጠ ወጣ። ጥበቃዋ ምን ነው? አረ እባካችሁ ውስጥ ጠረን አለ። ዞር አልኩኝ። በቃ አልቻልኩም። ገብቶሻል? እነዚህ ሰዎች እየተሳቃዩ ነው። ማን እንደሆነም አያውቁትም። ሽታውን ነው የሚያውቁት። ወይ አልጸዳም ሊባል ነው። ከአንቺ ጋር ነው የገባው ወይስ ባንኩ ነው የሚሸተው? ወደ ባንክ ስገባ አንዴ አብሮ ባንኩን እንዳለ ሰዎች ማለት ነው። ስለዚህ እነኝን ሰዎች ምንድነው ስላቸው የሆነ ጠረን መጣ፣ እንደዚህ አይነት መንፈስ አለ፣ አይዟችሁ፣ ሽንት ቤቱ ሸቶ አይደለም፣ ይሄ ሰው መንፈስ ነው፣ እኔ በምገባበት ቦታ ይከታተላል እና አይዟችሁ ብዬ እነሱን አረጋጅ። ምስክሮች አሉኝ፣ ጥበቃዎች አሉ፣ ያልሞቱ ቁጭ ብለዋል። አሁንም ሰላም እያልኩ ነው የማልፈው። እንደዚህ አይነት ነገሮች እኔ ባለሁበት አካባቢ ነው የሚያደርገው ማማዬ። ስለዚህ ጥቃቱን ለማድረስ አንቺን ምክንያት አድርጎ ይፈልጋል። ሰዎችን ለመጉዳት አንቺን ምክንያት ያደርጋል። እኔ አሁን ይሄን ለማሳወቅ እኮ ነው የምሯሯጠው። ገብቶሻል? ሰዎችን እኔን ለማጥቃት ሰዎች እየተጎዱብኝ ነው። እነኛ ሰዎች ምንም በማያውቁት ነገር ችግር እየመጣባቸው ነው። ከይቅርታ ጋር ወደ መጨረሻው ሀሳብ እንሄዳለን እና ምናልባት ብዙ ጊዜ ከመናፍስት ጋር ተያይዞ መናፍስቶች የራሳቸው ግብር አላቸው፣ የራሳቸው አካሄድ፣ የራሳቸው ስራ መደብም አላቸው ይባላል በመናፍስት አሰራር እና ከነዚህ አሰራር ጋር ተያይዞ ምናልባት ወደ ዘር ማንዘር የሚተላለፉ የመንፈስ አሰራሮች ከቤተሰብ ጋር በውርስ ወደ ትውልድ የሚመጡ ነገሮች አሉና በእንደዚህ አይነት መንፈሳዊ የአምልኮት ስርዓትም ሊሆን ይችላል መንፈሳዊ ጥቃቶችም የነበረ የቤተሰብ ታሪክ ወደ ኋላ። ምክንያቱም አሁን ካሉት የቤተሰብ አካላት መርጦ አንቺን ምክንያት አድርጎ አታክ የሚያደርግ አንቺም ደግሞ እንዳልሽው ባለሽ የክርስትና ህይወት እድገት አማካኝነት ይሄንን ነገር መለየት ይችላል። ግን ከየት መጣ አካልን ከየት እንበለው? ምናልባት የዘር ማንዘር የተላለፈ ነገር አለ ወይ? ኖ እኔ የዘር ማንዘር አለለውም። ይሄ ስራዬን የምታቂብኝ በዚህ ሰዓት አንቺ ነሽ ብሎ እኮ ነው ሊያጠቃኝ የመጣው። አንቺ እንድታውቂ የሚያደርግ መንስኤው ምንድነው? መንስኤው ምንድነው? እኔ በማረጋቸው ጥሩ ነገሮች፣ በሚታዩኝ ነገሮች፣ በመሰማቸው ነገሮች ሲከታተለኝ የነበረ ነው። ኢትዮጵያ ውስጥ እኮ በጣም ብዙ መልካም የሚሰሩ ሰዎች አሉ። እውነት ነው። እኔ መልካም ሰዎች የሉም አይደለም ልሽ። ይሄ ሰው ስራዬን የምታቂ ሰው ነሽ። እኔ እግዚአብሔር አዋቂ ነኝ፣ የምሰማ ሰው ነኝ። ማቀው ምንድነው የሚሰራውን ስራ ዳቢሎስ የሚሰራውን ስራ ነው እንጂ ሰዎች የሚሰሩትን አይደለም። እኔ ሰዎች ክፉ ናቸው አይደለም፣ ሰዎች ቆሻሾች ናቸው አይደለም፣ ሰዎች ነገረኞች ናቸው እሷ እኮ አመችኝ እሷ እኮ እንዲያደርግኝ በፍጹም ሰዎችን አይደለም። ይሄን ሰው ነው የምታገለው። ገብቶሻል? የሚያጠቃኝም እሱ ነው፣ የምታገለውንም እሱ ነው። ወደ ህግ የሚሄደው ለሱ ነው፣ ለሰዎች አይደለም። ለምን ሰዎች ሳያውቁት ነው የሚያደርጉት ነገር። አባባሌ ገብቶሻል? አዎ። ስለዚህ ይሄ ሰው ነው የሚያጠቃኝ። ይሄን ሰው ላሳውቅ ብዬ በየፖሊስ ጣቢያው በየህጉ በየምኑ ሄጃለሁ። ለአባቶችም አሳውቂ ወይ ጸበል ልግባ ይልሻል። አንዳንዴ ሲያታልለኝ ጸበል ሊገባ ይፈልጋል። ይሄ ሰው እንዲህ ነው፣ ይሄ ሰው መንፈስ ነው ስል የኔ ልጅ ሲሰለቸው ይሄዳል ነው የሚባለው። ገብቶሻል? መንፈሱ ጸበል መግባት ይፈልጋል። አውቃለሁ። ራሱ ነው የሚያወራው ማምዬ። ራሱ እኮ ነው የሚነግረኝ በጆሮዬ።
ወይ ጸበል ውስጥ ልግባና ደህና ልሁን ነው። ሰዎችን አላጥፋ፣ ሰዎችን እንደዚህ አልስራ፣ ሰዎችን በሽታ አልበክል፣ እኔ ነኝ ይሄን ሁላ ምድር ላይ የምሰራው ነው የኔ እህት ይልሻል። ለዚህ መጸበልም ይፈልጋል፣ ጸበልም ይፈልጋል። ድጋሚ ደግሞ ወደ ጤና ደግሞ ሰውን ምን ይላል ወይ መርፌ ውኝ ይልሽ። እንግዲህ ይቀያይራል እሱ ራሱ። አንድ ነገር ሳቅ ወደ አንድ ነገር ነው የሚሆነው። ወደ ጸበሉም የሚሆነው ወደ መንፈሳዊው ደግሞ ሰውን ወደ ጸበል ልግባ ነው የሚለው ይሄ ሰው። ገብቶሻል? አሁን ልክ በሽታውን ሳቅና ወደ ጤና ጣቢያ ሄጄ ሳመለክት ወይ መርፌ ይውኝ ነው የሚለው ማማዬ። አንቺ በድምጽ ነው የምትሰሚው። በአካል ያለውን ሰውዬ ታውቂዋለሽ። በአካል ያለው ሰውዬን መርፌ ማወጋት የሚፈልገው መንፈሱ። ይሄን ነገር ራሱ ሰውየው ይሄን ስራ የምሰራው እኔ ነኝ የኔ እህት እኮ እሱም በጆሮ ነው የሚልሽ። በአካል ተገናኝታችሁ አታውቁም። ይሄን ስራ ምድር ላይ ሰዎችን ማጠቃው፣ ሰዎችን ማበላሸው፣ ሰዎችን ማሳመመው፣ ሰዎችን ማጠላለው፣ እንደዚህ ግማት ምልከው እኔ ነኝ። እኔን ወይ መንግስት የያዘኝ ወይ ህግ የያዘኝልና ወደ ህግ ሲሄድ በጆሮ የሆነ ነገር ለተሸላባለ ወይ የምናገረውን ነገር የሆነች ሽታ ይልክና እንዳልናገር ተመልሼ ወደ ቤት እመጣለሁ። ይሄ እንግዲህ 3 አመት ይስልሽ ማሚ እህት ህዳር ሲመጣ 3 አመት ስታገል። እሺ አሁን እንዴት እናስጸብለው? እንዴት እናሳክመው? እንዴት በመንግስት እናስይዘው? ይሄ እኮ በጣም ከባድ ነገር ነው ማሚ። እኔ ሰዎች ይስሙና መፍትሄ ይስጡ፣ ሰዎችም ይስሙኝ ይወቁ ነው ይረዱኝ ነው። ገብቶሻል አባባሌ? እነኛ ህግ ሰዎችን መስማታቸው አይቀርም። ስለዚህ ሰዎች ሰምተው እስቲ መፍትሄ ለኔ መፍትሄ ይስጡኝ። ለምን ጆሮ ይዘጋል? ጆሮ ይከፍታል። ወደ ሰዎች ሄጄ እንዳልናገር ያደርጋል። ገብቶሻል? አሁን መናገር ጀምሬ ነው እንጂ ብዙ ጊዜ አላቅም ነበረ። ሄዶ መናገሩንም አልናገርም። ዝም ብዬ ችዬ ነው የምንቀሳቀሰው። ከስራዬ ወደ ቤት ወደ ቤተክርስቲያን፣ ከስራዬ ወደ ቤት ወደ ቤተክርስቲያን፣ እንደዚህ ነው የምኖረው። ለዚህ የህግ አካላት በጤና ላይ ያላችሁ እንዲሁም ደግሞ በቤተክርስቲያንም ያላችሁ እህታችን አግዙኝ፣ እርዱኝ፣ ይህንን መንፈስ ለአንድና ለመጨረሻ ጊዜ ይያዝ እያለች ነው። ለዚህ አካልም አለው እንደገና ደግሞ መንፈሳዊ የሆነ ስብዕናም አለው ነው እያለችን ያለችው። በመጨረሻ ማለት የምትፈልገው የምታስተላልፈው ካለና እንበልና እንሰነባበታለን። በመጨረሻ እግዚአብሔር ከእንደዚህ አይነት የዲያብሎስ ስራ ይሰውራል። አሜን። እውነት በጣም ከባድ ስለሆነ ማለት ነው። እኔ አውቄ ነው የምንቀሳቀሰው ችዬ፣ የማያውቁት ደግሞ ብዙ ነገር ሲሆኑ እያየው እያዘንጉ ስለሆነ ይህን ነገር እግዚአብሔር ወይ ያርቅልን፣ ከኢትዮጵያ ምድር ያጥፋልን። አሜን። ድንግል ማርያም ተጠብቀን እግዚአብሔር ይጠብቀን እንላለን። አሜን። ምስራቄ ነገሮች መልካም ይሆናሉ ብዬ አምናለሁኝ። በየቤታችሁ ይህንን ሀሳብ ቁጭ ብላችሁ የምትከታተሉ እንደገና ደግሞ በእንደነዚህ አይነት መንፈሳዊ ውጥረት ውስጥ ያላችሁ በቤተ እምነት ውስጥ እንዲሁም ደግሞ በእግዚአብሔር ቃል የሆነ ሰው ብርታት ማግኘት መቀጠል ይችላል። መንፈሳዊ የሆኑ ጥቃቶች በየአካባቢው በየቦታው አሉ። ዘመኑ ደግሞ ይሄ ነገር እየበረታ የመጣበት ጊዜ ነውና መንቃት ያስፈልጋል። ከምንም ነገር በላይ ግን የእግዚአብሔር ሕይወት የእግዚአብሔር ቃል አጽናኝም እንደገና ደግሞ ፈዋሽም አዳኝም ነውና ወደዛ ህይወት መጠጋት ያስፈልጋል። የእህታችንን ሀሳብ ታሪክ ወስዳችኋል፣ እንደምትማሩበት ተስፋ አደርጋለሁ። እንዲህ አይነት ልምምድ አለን ብላችሁ የምታስቡ በስክሪኑ ላይ በመታዩ ስልክ ቁጥር ደውሉና አግኙን። ልጄን ከግብጽ ጠራሁት የተባለው እንዲፈጸም ወደ ግብጽ ሄደ። የእመቤታችን ስደትን በማሰብ ታላቅ መንፈሳዊ ጉዞ ወደ ግብጽ የአረጋዊው ስምዖን ገዳምና እመቤታችን ልጇን ይዛ የተቀመጠችበት የቁስቋም ገዳም ቅባ ቅዱስ የሚያወጣው የእመቤታችን ስዕል አድኖ እመቤታችን የተገለጸችበት የዘይቱን ማርያም ሰማዕቱ ቅዱስ ጊዮርጊስ መከራን የተቀበለበት ቦታ ጣፋጭና እሬት የሚያወጣው ባህር ሙሴ 10ቱን ትእዛዛት የተቀበለበት የሲና ተራራ እንዲሁም ሌሎች መንፈሳዊና እንደ ፒራሚድ ያሉ ታሪካዊ ስፍራዎችን ይጎበኛሉ። የጉዞ መነሻ ቀን ኖቬምበር 13፣ መመለሻ ኖቬምበር 24። ጎልጎታ አስጎብኝ ድርጅት። እንግዲህ ውድ ቤተሰቦቼ ቀደም ብላችሁ የሰማችሁት ፕሮግራም ቤዛዊት መለሰ እና እንግዳችን አድርገውት የነበሩ ቆይታ ላይ የተለያዩ ግርታ የሚፈጥሩባችሁ ነጥቦች ሊኖሩ ስለሚችሉ ከላዩ ላይ በደንብ አድርጌ ነቃቅሼ ጠቃሚ ነገር ነግራችኋለሁ። እንግዲህ እህታችን የመጣችው ነገር ጤናማ ያልሆነ አይደለም። አንዳንድ ሰው ይሄ ነገር ጤናማ አይሆን እንደ የሚል መረዳት ውስጣችሁ ሊቀመጥ ይችላል። ነገርየው ትክክል ነው። እሷም በጣም ጤናማ በጣም እንትናት ሄልዚ ማይንድ ያላት ሰው ናት። እንዳየሁት ከሆነ በደንብ ኢንተርቪው አድርጌያታለሁ ከቀረጻም በፊት። ነገርየው ምንድነው እሷ ያልተረዳቻቸው ነገሮች አሉ። እንደገናም ደግሞ ክሊር ማድረግ የሚያስፈልገው ነገር አለ። ይኸውላችሁ መናፍስት የሚባሉት ኦልሞስት የሰዎችን አካል ሊጠቀሙ ይችላሉ።
አሁን እሷ የምትለው ሰው አለ ኦልሞስት በጥንቁልና የሚታወቅ ሰው ነው እዛ ላይ የምታዩት። ይሄ ሰው ማለት ሪል በአካል ያለ ነው። እሷ ለሰው ያወራል፣ በጆሮ ይነግርብኛል፣ እንደዚህ ሽታ ይለቅብኛል፣ እንደዚህ የምትላቸው ፕራክቲካሊ በድግምት የሚደረጉ በመተቶች የሚደረጉ ነገሮች ናቸው። እነዚህን ምናልባት ሰዎች ላይረዱት ይችላሉ። ነገርየው ግን ምንድን ነው? ከጀርባ እሷ ምናልባትም ላታውቀው ትችላለች። በቤተሰቧ ዘራረግ ውስጥ አንዳንዴ በቤተሰቦች ዘራረግ ውስጥ በቂም በቀል የሚነሱ ሰዎች አሉ እንበልና የዛሬ 100 ዓመት በእኛ ቤተሰብ ውስጥ የሆነ ዘመዴ የሆነን ሰው ገሎት ቢሆን ያ ሰው በአካል በስጋ ቢኖር የኔን ቤተሰቦች በጠቅላላ የተከታተለ መግደል ቂም በቀል ያለበት ሰው ቢኖር ያ ሰው በአካል የለም፣ ሞቷል፣ ተገሏል፣ በአካል የለም። ስለዚህ ሊያደርግ የሚችለው በቤተሰቦቹ ውስጥ ተከታታይ ሆነ ምድብተኛ ይባላሉ እንደዚህ አይነት መናፍስቶች ምድብተኛ ስራን ይሰራል ማለት ነው። ኮንቲኒየስሊ ይመጣና አጠገቧ የሆነና ስኬቶቿ የሚባሉት ነገሮቿ ላይ በጠቅላላ ይሰራል ማለት ነው። እየተከታተለ ምን ያደርጋል? በሰዎች ስራ ቦታ ላይ ስኬታማ እንዳትሆን ንጹህ ዘንጣ ወታ ለብሳ በጣም የሚያምር ነገር የሚገርም ፐርፊውም ሽቶ ተቀብታ ያንን መዓዛ በሰዎች ዘንድ የሚቀይር ሰዎች አንዳንድ ሰዎች እንደው በጣም በብዙ መልኩ ይጠቁ አካሌ ይሸታል እንዲህ ብለው ራሳቸውን እስኪያስቡ ድረስ በብዙ መልኩ መንፈሳዊ ጥቃት ይደርስባቸዋል። ይሄ ሽታ፣ ጠረን፣ ዝንብ ምናምን አሰራር ነው። ምን ማለት ነው? በድግምት በጥንቆላ በመተቶች የሚሰሩ ስራዎች አሉ። እነዚህ ሰዎች አካልም ሆነው ግን ደግሞ ይኸውላችሁ ያ ለምሳሌ የዛሬ 100 ዓመት የዛሬ 50 ዓመት በቤተሰብ ውስጥ ተገሎ የነበረ ወይም ሞቶ የነበረ የሆነ ሰው በዘር ማንዘር ውስጥ እየገባ እየተከታተለ የሰዎችን ህይወት የሚያዘበራርቁ የሰው መናፍስቶች አሉ። ስጋቸው የለም፣ መንፈሳቸው ግን ኦልሞስት ጎስት የሚባለው ነገር እየተከታተለ ይሰራል። መስራት ካቻለ ምን ያደርጋል? በተለምዶ ጠንቋይ፣ መተተኛ የሚባሉ ሰዎች አሉ። እነሱ ውስጥ ቢሮ ያደርጉና ወይም ደግሞ ሴትል ያደርጉና በመሬት ላይ ይፈቀድላቸዋል። አሁን ከሲኦል በተለይ መጨረሻዎቹ ዘመናት አሁን ባለው ዘመን ላይ ከእስራት እንዲፈቷቸው የፈለገውን ዋነኛው የሲኦሉ የጥልቁ መሪ የሚፈልገውን ፈቶ ምድር ላይ ሄደው መስራት የሚፈልጉትን ነገር መስራት እንዲችሉ ይፈታቸዋል። መፍቀድ ይችላል። ለምን? ፈቃድ ከእግዚአብሔር ተሰጥቶታል። የመጨረሻው ዘመን ላይ ለአጭር ጊዜ ይፈታሉ እና መብት ተሰጥቶታል። ስለዚህ ምን ያደርጋል? ያ ቂም በቀል የነበረው ሰው ምድር ላይ በህይወት የሌለ አሁን ግን እዛው በሲኦል ውስጥ ከርኩሳኖቹ ለሊቃዎቹ የሚገባውን አገልግሎት የሚያገለግል ሰውዬ በምድር ሄጄ ቂም በቀሌ መወጣት ፈልጋለሁ ቢለው ወደ ምድር መጥቶ አሁን ፈረንጆቹ በአዲሱ አሰራር ላይ ምን ያደርጋሉ? በማሽን ኢንኩቤት ይደረጉ ስጋዎች የተሰሩ ነው ያሉት አሁን እንደምታውቁት ማለት ነው። ስጋ ከሌለ ግን ምን ያደርጋል? ጠንቋዮች፣ መተተኞች ጋር ይገባል። ያ ሰው ቢሮ ያደርጋል። በሰውየው አሁን በተባለው ቄራ ነው ምናምን ነው አላ አውቀዋለሁ ብላ በምትለው ሰውዬ ላይ እነዚህ ቂም በቀል ምድብተኛ መንፈሶች የተከታተሉ ስራዎችን መስራት ይችላሉ ማለት ነው። እሷ አሁን ምንድነው እሷ ጆሮቿ የሱን ንግግር መስማት እንዲችል አንዳንድ ሰው ተፈጥሯዊ ጸጋ እግዚአብሔር ይሰጠዋል ነውም ደግሞ አሉ እንደዚህ አይነት ሰዎች ጸጋ ያላቸው። እሷ ሰው አሁን በጣም ወደ ክርስቶስ በጣም ብትቀርብ ወደ እግዚአብሔር ሕይወት በጣም በፍጽምና ብትቀርብ የእግዚአብሔር ቃል ብታጠና እግዚአብሔር ለትልቅ ዓላማ ሁሉ ሊያጫት የሚችል ሰው አይነት ነው የምትሆነው። ነገር ግን የግል ሕይወቷ ላይ ግን ፕሮቴክት ለማድረግ ስቲል እየታገለች ነው። ዋነኛው ነገር ግን መሆን ያለበት ምንድነው? በከፍተኛ መንፈሳዊ ጉልበት ውስጥ መግባት ያለባት። ስትገባ ይሄ ለአንድና ለመጨረሻ ተነቅሎ የሚወጣ እንጂ በፖሊስ የሚያዝ መንፈስ አይደለም። ፖሊስ ይሄንን በምንም ህግ ሊዳኛው አይችልም። ግን ልክ ነው። መንፈሳዊ ዓለም ግን አለ መታወቅ ያለበትና ወይ የተቀበጃጀር ነገር አይደለም የምታወራው። አእምሮዋም ጤናማ ነው። ምንም ነገር የምታወራው ጤናማ ነው። አለመረዳት ስለሆነ በደንብ ይሄንን በግልጽ እንድታውቁት። ሌላ ፕሮግራም ላይ ግን ለእሷን ምሳሌ አድርገን በተወሰነ መልኩ እናያለን ማለት ነው። ክሊር እንዲሆንላችሁ ብዬ ነው። ሰዎችን አካል ተጠቅመው ከሲኦል ተለቀው የሚወጡ ምድብተኛ መናፍስቶች ማለት መሰላችሁ ሰዎች ጋር በየቀኑ ፈረቃ ይቀያየራሉ። ሌሎች እርኩሳኖች ማለት ነው። እርኩሳን አጋንንቶች ሲሆኑ ፈረቃ እየጠበቁ ከምሽቱ 9 ሰዓት እስከ ምሽቱ 9 ሰዓት እየተቀያየሩ ነው የሚሰሩት። ምድብተኞቹ ማለት ግን አይቀያየሩም። በሰውየው ህይወት እስኪገለው እስኪያጠፋው ያችን ሰው እስኪያወድማት በህይወት መኖር እንዳትችል እስኪያረጋት ድረስ እንድትጠላ እንዳትወድ እስኪያረጋት ድረስ ተግቶ ተመድቦ የሚሰራ ማለት ነው። ስለዚህ እኚህ በሰዎች ይጠቀማሉ። ሲጠቀም እሷ ጠንቋይ ያለችውን ሰውዬ የተጠቀመችው ነው። እዛ ባለችበት ሀገር ላይ
በሰዎች ጆሮ ሲያወራ ሰማለው የሚያለችው ይሄኛው ስጋ ያለበሰው ሰውዬ ሳይሆን ያኛው አፈትልኮ የወጣው ስፒሪት ነው ማለት ነው። የሰው መንፈስ ነው። መናፍስቶች ርኩሳን መናፍስት ሁለት ናቸው እንደምታውቁት፣ አጋንንቶችና የሰው መንፈሶች ናቸው። አሁን እሷን እየተከታተላት ያለው የሰው መንፈስ ነው። በዘር ማንዘር ውስጥ የሚገባ ቂም በቀለኛ መንፈሶች አሉ። እነዚህ በሰዎች እያደሩ ይሰራሉ። ይህንን እግረ መንገዳችሁ እንድታውቁ ብዬ ነው። ስለተከታተላችሁን እግዚአብሔር ያክብርልኝ ማለት እወዳለሁ። እውቀት ታላቁ እግዚአብሔርን ታከብራለች። በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ The moment is now. ታላቅ መንፈስ